ትንቢተ ሕዝቅኤል ምዕራፍ 9 እርሱም እያንዳንዳቸው የሚያጠፋ መሣሪያን በእጃቸው ይዘው ከተማይቱን የሚቀሥፉ ይቅረቡ ብሎ በታላቅ ድምፅ በጆሮዬ ጮኸ። እነሆም እያንዳንዳቸው አጥፊውን መሣሪያ በእጃቸው ይዘው 6 ሰዎች ወደ ሰሜን ከሚመለከተው ከላይኛው በር መንገድ መጡ። በመካከላቸውም የበፍታ ልብስ የለበሰ የጸሐፊም ቀለም ቀንድ በወገቡ የያዘ አንድ ሰው ነበረ። እነርሱም ገብተው በናሱ መሠዊያ አጠገብ ቆሙ። የእስራኤልም አምላክ ክብር በበላዩ በነበረበት ኪሩብ ተነሥቶ ወደ ቤቱ መድረክ ሄዶ ነበር። በፍታም የለበሰውን የጸሐፊውንም ቀለም ቀንድ በወገቡ የያዘውን ሰው ጠራ። እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከልዋም ስለ ተሠራው ርኵሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግምባር ላይ ምልክት ጻፍ አለው። እኔም እየሰማሁ ለሌሎች እርሱን ተከትላችሁ በከተማይቱ መካከል እለፉ፣ ግደሉም፣ ዓይናችሁ አይራራ፣ አትዘኑም፣ ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ሕፃናቶቹንና ሴቶቹን ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀመሩ። እርሱም ቤቱን አርክሱ፣ በተገደሉትም ሰዎች አደባባዮቹን ሙሉ፣ ውጡ አላቸው። ከእነርሱም ወጥተው በከተማይቱ ገደሉ። ሲገድሉም እኔ ብቻዬን ቀርቼ ሳለሁ በግምባሬ ተደፍቼ ጌታ እግዚአብሔር ሆይ ወዮ፣ መዓትህን በኢየሩሳሌም ላይ ስታፈስስ የእስራኤልን ቅሬታ ሁሉ ታጠፋለህን ብዬ ጮኽሁ። እርሱም የእስራኤልና የይሁዳ ቤት ኃጢአት እጅግ በዝቶአል፣ ምድሪቱም ደም ከተማይቱም ዓመፅን ተሞልታለች። እነርሱም እግዚአብሔር ምድሪቱን ትቶአታል፣ እግዚአብሔርም አያይም ብለዋል። እኔም ደግሞ በዓይኔ አልራራም አላዝንምም፣ መንገዳቸውንም በራሳቸው ላይ እመልሳለሁ አለኝ። እነሆም በፍታ የለበሰ የቀለም ቀንድም በወገቡ የያዘ ሰው ያዘዝኸኝን አድርጌአለሁ ብሎ በቃሉ መለሰ።